ይህን የመሰለ የክርስማስ ዳቦ እቤቴ አዘጋጅቼ ነበር። በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። በዓሉ የሰላም የፍቅር የጤና እንዲሆንላችሁ መልካም ምኞቴ ነው። ቤተሰቦቼ ይህን የመሰለ የክርስማስ ዳቦ ጋግሬ ነበረ። እንደምታዩት እዚህ ጋር እህቴ ቤት ሂጄ እንግዳ ሆኜ ነው ራሴ የቆረስኩት የነበረው ማለት ነው። እና ዳቦ በጣም አሪፍና በጣም ጣፋጭ ዳቦ ነበር። ከኬክ በምንም አይተናነስም እንደምታዩት ማለት ነው። ኬክን የሚያስንቅ አሪፍ ዳቦ ነበር። ሌላ ቦታ ጠይቄ ነበር የሆኑት ለመናገርና ዋጋው እንትን ሲልብኝ ለምን ራሴ ያልጋግረውን ብዬ ተመልሼ ማታ እንደዚህ ሌሊት ነበር የጋገርኩት። እንደዚህ ምርጥ አድርጌ ጋገርኩት ማለት ነው። እና የዚህን ሙሉ እያንዳንዷን እንዴት እንዳዘጋጀሁት እንዴት እንደሰራሁት ቪዲዮን እንድለቅላችሁ ይህንን ዩቱብ ቻናል 50 ሺህ አስገቡልኝ። እንዲሁም ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ፣ ሼር፣ ላይክም እያደረጋችሁ በተጨማሪ ኮሜንታችሁን አስቀምጡልኝ።